እዚህ ልጆቻችሁ እንዳይጨነቁ ወላጆች አትለያዩ። ነይ በእናትሽ ነይ በእናትሽ። በጣም ከሰው መወደው አባቴ ነው። ሰላም እንዴት ናችሁ? ሰላም እንዴት ናችሁ? የወንዴት ሆነ ዩቲዩብ ቤተሰቦች ዛሬ እኔና የሚጠቀመም ጥያቄ ልንጠያየቅ መተናል። በጣም ቆንጆ ቆይታ ይኖራችኋል ብዬ ተስፋ አደርጋለሁ። የዛሬ ስፖንሰራችን ማን ነው? የዛሬ ስፖንሰራችን ቀበና ውሃ ነው። ቀበና ውሃ በጣም እናመሰግናለን። እሺ ወደ ጥያቄው ከመግባታችን በፊት በጣም እኔና ሚጣ መሀል በጣም ከባድ ቀረቤታ አለ። በጣም ነው የምንቀራረበው። በጣም ከትምህርት ቤት ሰዓት ውጪ ረጅም ሰዓት አብረን ነው የምንሆነው እና ያለንን ቀረቤታ ቼክ ማድረግ እንፈልጋለን። ታውቀኛለች ወይ በደንብ የሚጠቀመም እኔስ የሚጠቀመም በደንብ አውቃታለሁ ወይ? አንዳንድ ሰዎች በጣም አብረው ይታያሉ፣ በጣም አብረው ጊዜ ያሳልፋሉ፣ ግን አይተዋወቁም። ያን ነገር ቼክ ማድረግ ፈልጋለሁ እና በግል አሁን ብቻዬን ሆኜ ቤት ውስጥ ቼክ ማድረግ አልፈለኩኝም። እስኪ ይሄን እኔ ቼክ ሳደርግ ቤተሰቦቼም የዩቲዩብ ቤተሰቦቼም እንዲያዩት ፈልጌ ነው ይሄን ሐሳብ ያመጣሁት። ቼክ እንደራረጋል። ይመችሻል? ይመቸኛል። ስለዚህ አብራችሁን ሁኑ። በመጀመሪያ ማን ይጠይቅ? ወልጅ ነው አባት? እሺ የመጀመሪያ ጥያቄ በጣም የምትወጂው ከእንስሳ ከቀለም ከሰው? በጣም የምወደው ከእንስሳ አንበሳ። ለምንድን ነው አንበሳ የምትወጂው? ምክንያቱም አንበሳ ንጉስ ነው። ንጉስ ደግሞ በጣም ይወደዳል። ስለዚህ አንበሳ በጣም ነው የምወደው። እሺ ከቀለምስ? ከቀለም ሬድ ቀይ ለምንድን ነው የምትወጂው? ቀይ የጀግንነት፣ የአሸናፊነት፣ የብርታት ምልክት ነው። ስለዚህ ቀይ ይመቸኛል። እሺ ከሰው? በጣም ከሰው የምወደው አባቴ ነው። ምን እንትን ነው አባቴ ነው የምወደው። እሺ ከምግብስ? ከምግብ በጣም የምወደው መኮሮኒ። ኦኬ አንተስ? እኔ እኔ በጣም ብዙ ጊዜ የምወደው ቅባት የሌለው ምግብ ማለት እንትን የለም ምስር፣ ጎመን ምናምን የጾም ምግቦች በጣም ነው የምወደው እና በየአይነቱ ልበል በየአይነት ይባላል ማለት ከስጋ ውጪ ስጋ አይደለም። እኔ በጣም የምወደው የጾም ምግብ ነውና የጾም ምግብ በጣም ይመቸኛል። ከሰው አንድ ሰው አለ በጣም በቃ ከትምህርት ቤት ከመሄድ ውጪ ሁሌ አብሮኝ ነው የሚሆነው። እኔም በጣም ሁሌ አብሮኝ ሲሆን ደስ ይለኛል። ከዛ ትምህርት ቤት ሲሆን ደግሞ በጣም አስባለሁ እስኪ ምን ሆኖ ምናምን እላለሁና ያ ሰው ማን እንደሆነ ታውቂያለሽ? አንቺ ነው በጣም የምወድሽ ከሰው እና እናቴን ታውቂያለሽ? እኔን በጣም ነው የምወዳት፣ አባቴን፣ እህቶቼን፣ ወንድሞቼን በጣም ነው የምወዳቸው። ይሄንን እያዩ ከሆነ በጣም ነው የምንወዳቸው ናቸው። ይሄንን እያያችሁ ከሆነ በጣም ነው የምንወዳቸው። እሺ ጨዋታ በጣም የምትወጂው ምንድን ነው? ሱዚ። እሺ ሌላስ? ግን ማለት የቲክቶክም የዩቲዩብ ቤተሰቦቻችን ሱዚ ምናምን የምትጫወቻት መስላችሁ? በቃ ቁጭ ብለሽ ከትልቅ ሰው ጋር ቡና የምትጠጪ ነው ወይ መስላችሁ? ግን አይደለም። ሱዚ ትወዳለች። እሺ ሌላስ? ገመድ ዝላይ። እሺ አኩኩሉ ትጫወቻለሽ? ንገሪያቸው። አኩኩሉ ይጫወታሉ፣ ገመድ ዝላይ ይጫወታሉ፣ ሱዚ ይጫወታሉ ብያቸው። አኩኩሉ ይጫወታሉ፣ ገመድ ዝላይ ይጫወታሉ፣ ሱዚ ይጫወታሉ። ስለዚህ ህፃናት የሚጠቀመን በነገራችን ላይ በደንብ ትምህርት ቤት ትጫወታለች፣ ሰፈር ትጫወታለች። አውቃለሁ እኔ ራሱ በጣም በቃ አዲስ ልብስ ራሱ ስንገዛ ሁላ ነው የምታቆሽው። በጣም ጎበዝ ናት።
በጣም ይሄው ልብሷን ዩኒፎርም በጣም ንጹህ ነው የምታረገው። ሁሌ ቡኒ ታረጋለች ቢጫ ለብሳ ምርጥ ልጅ ናት የሚታቀማል። እና በጣም የምትወጂው አኩኩሉ ሱዚና ገመድ ዝላይ። አንቺ እኮ በጣም ጡንቻ በጡንቻ ነሽ አይደል? ገመድ ዝላይ እንዳለ ዝላይ ያለው ሩጫ ያለው አይደል? ቁጭ ብለሽ የምትጮጪው ጨዋታ ምንድን ነው? እቴሜቴ እኮ ሩጫ አለው መሽከርከር አለው አይደል? እቴሜቴ አይደለም እቴሜቴ ልጅታ እቴሜቴ አይ አንድ ቁጭ ብላ ትጫወታለች፣ ግን ተጫውታ መታወቅ አይመስለኝም። ሌላ እንቆቅልሽ ቁጭ ብለሽ መዝሙር። እሺ በጣም አሪፍ ጥያቄ። ለምንድን ነው የምትወደኝ? አሪፍ ጥያቄ። እኔ አንቺን የምወድሽ ለምን መሰለሽ? እኔ አንቺ ከመወለድሽ በፊት ብቻዬን በጣም ብዙ አገር እየዞርኩ ስራ ሰራ ነበር ከአዲስ አበባ ውጭ። ከዛ ማታ ማታ ደግሞ ሙዚቃ ምናምን ሰራ ነበር። ከዛ በቃ ስራ ሰራለሁ እንጂ ምንም ደስ የሚለኝ ነገር የለም። ልክ አንቺ ከተወለድሽ በኋላ በጣም ህይወቴ ተቀየረ። አሁን በፊት ሰዎች ከስራ በኋላ ሰዎች ያገኛለሁ፣ ከዛ ከሰዎቹ ጋር ነው ማለት በቃ ብቻዬን መሆን ስለሚደብረኝ አሁን ሌላ መጥፎ ቦታ መሄድ የነበረው ምናምን እንዳለ አቁሜ፣ ከዛ አንቺ ከተወለድሽ በኋላ ደግሞ ስራዬ ተስተካክሎ በጣም ብዙ ነገሮች ተስተካክለው በጣም ደስተኛ ሆኛለሁ። ስለዚህ አንቺ በመወለድሽ መጀመሪያ በጣም ደስ ስለሚለኝ እወድሻለሁ። ከዛ ደግሞ በጣም አሪፍ ሰው ነሽ አንቺ በደንብ። አሁን አንቺ እንደ ትልቅ ሰው ነው የምታስቢው፣ በጣም ነው ለኔ የምታስቢልኝ። ከዛ እኔ ካልበላሁ አትበይም፣ እኔ ካልጠጣሁ አትጠጪም፣ እኔ ካልመጣሁ አትተኝም አይደል? ከዛ በጣም ስለኔ ስለምታስቢ እኔ በጣም ስለአንቺ ስለማስብ በጣም ጥሩ ሰው ስለሆንሽ፣ ከዛ ደግሞ ልጄ ስለሆንሽ በጣም ብዙ ነገር ስለሆንሽ ነው የምወድሽ። ተመለሰልሽ? እሺ አንቺ ስለምንድን ነው የምትወጂኝ? ስለምትወደኝ ጥሩ ሰው ስለሆንክ፣ ለእኔ ብለህ በጣም ብዙ ነገር ስለሆንክ እና አባቴ ስለሆንክ በጣም እወዳለሁ። እኔ በምን ጎበዝ እመስልሻለሁ? በዘፈን ዘፋኝ ስለሆንክ። እሺ። በአባትነት፣ በድምፅ። እሺ። እና በስራ ምግብ በመስራት፣ ልብስ በማጠብ፣ ገንዘብ በማምጣት። ገንዘብ በማምጣት። እሺ፣ በጣም አመሰግናለሁ። እኔስ በምን ጎበዝ እመስላለሁ? አንቺ ድራማ በመስራት በጣም ጎበዝ ነሽ። ትምህርት ላይ በጣም ጎበዝ ነሽ። ለሰው በመታዘዝ በጣም ጎበዝ ነሽ። በጣም ሰው ለሰው ትታዘዣለሽ። በጣም ስነ ስርዓት አለሽ። ስነ ስርዓት በመያዝ በጣም ጎበዝ ነሽ። ከዛ ለሰው በጣም ታስቢያለሽ። በሰው በማሰብ በነፍ ነገር ጎበዝ ነሽ። ከዛ ደግሞ አሁን አንቺ ትምህርትሽ ላይ ራሱ ዝም ብለሽ ተምረሽ ምናምን ምንም ነገር የሚከብድሽ ነገር የለም። የሚከብድሽ ነገር ትጠይቂያለሽ። በመጠየቅም ጎበዝ ነሽ። ከዛ በመብላትም በጣም ጎበዝ ነሽ። እኔ ለምን ቀጭኔ ነሽ እንጂ በመብላትም ጎበዝ ናት። በነገራችን ብዙም አይደለም፣ አንድ እንጀራ በዳቦ ምናምን። ስለዚህ በምግብም ጎበዝ ነሽ። እሺ ልጠይቅሽ፣ እጅግ የሚያስፈራሽ ነገር ምንድን ነው? እጅግ የሚያስፈራኝ ነገር ጨለማ። እሺ። ዶሮ ትፈራለሽ? እሺ። አይጥ። እሺ። ጅብ አልፈራም። ጅብ አትፈራም? አፈረም። እንዴት አወቅሽ? ማታቶች ጨለማ ከፈራኩ ሰው ጅብ ይፈራል። አንቺ አፈረም። እንሄዳለን። ቤተሰብ ጅብ አትፈራም? እውነትሽን ነው። እዚህ ጅብ የታጋጥሞን እንደምንሞክር አላውቅም። ጅብ አያገኙም ብለሽ ነው አይደል? አልፈራም ያልሽ አይደለም። አይቺ አልፈራም። ብታይም አትፈሪም?
እሺ በጣም ምፈራው ልንገርህ። ንገሪኝ። አንተ ማጣት ማለት ባደጋ በጣም አንተ ማጣት ሳስብ ያስፈራኛል። እሺ አይ ማንም ሰው ማለት ነው እግዚአብሔር እኛ የምንወደውን ነገር ያቆየልናል። እሺ ስለዚህ እንደዛ እንዳታስብ። እሺ ማጣት ምናምን ብለሽ እንዳትጨነቂ እንዳትወስሪ። አብረን ሁሌ ነው። እሺ ስለዚህ ማጣት ምናምን ማሰብ የለብሽም። እሺ አንተስ በኔ እድሜ ምፈራው ነገር አንቺን ሳክል እኔ ይኸውልሽ በጣም ቤተሰቦቼ በጣም ያስፈራሩኝ ነበር። አያጅቦ መጣ ይላሉ፣ ጭራቁ መጣ ይላሉ። ነፍ ነገር ምንም መጥቶ አያውቅም ከቤት ውጪ። አሁን ለኛ እኔ አንቺን ሳክል እኛ ቤት ቴሌቪዥን የለም። ስለዚህ ውጪ እየወጣን ከልጆች ጋር በማታ ምናምን እንጫወት ነበርና እንዳንወጣ ጭራቁ መጣ ይላሉ። ጭራቅ አይቼ አላውቅም። አያጅቦ ይላሉ። ጅብ መኖራቸው አይመስለኝም። አያጅቦ ሲባል ሌላ ሰው ጨለማ ላይ ሲጫወት መጥቶ ይበላቸዋልና ምን ይላሉ። ከዛ ቁራን በማዳበሪያ ይዞ ይሄዳል ይሉኛል። ከዛ በጣም ነበር የምፈራው ትልቅ እስከመሆን ድረስ። አሁን አንቺ ግን ትልቅ ሰው ነሽ አይደል? 8 ዓመት እና በጣም እንትን ነው ይሄ ዝም ቤተሰቦቼ ውጪ እንዳልወጣ ሩቅ እንዳልሄድ ምናምን የሚያስፈራሩኝን ነገር ነበር የምፈራው። ከዛ ውጪ በጣም አውሬ ምናምን ጅም ምናምን በጣም ነበር የምፈራው። ከዛ አስተማሪ በጣም እንደ አስተማሪ ፈራል እንዴ? የኛ እኔ አሁን ቅዳሜና እሑድ ቤተክርስቲያን ሄጄ እንኳን ስመጣ አስተማሪያችንን ካየሁ እሮጣለሁ። በጣም ይገርማል። በፊት እኔ ልጅ እያለሁ አንቺን ሳክል አስተማሪ በጣም ነበር የሚፈራ። በጣም ነበር የሚፈሩት። ከዛ ውጪ በቃ አሁን እናትና አባታችንን ምናምን አልፎ ዝም ብሎ በሳምንት 7 ምናምን ይገርፉናል። በጣም ነው የሚወድ ቅጥቅጥ ነው የሚያደርጉን። ምክንያቱም በጣም ቤት ተቀመጡ ሲባል ቤት አንቀመጥም፣ ወንዝ እንሄዳለን ምናምን። ቤተሰብ አታርጉ የሚለንን ነገር እናደርጋለን። አስቸጋሪ ስለነበር አንቺ ግን አሁን ጎበዝ ነሽ፣ ምንም አታስቸግሪ አይደል? ስለዚህ አንቺ በጣም አሪፍ ስለሆንሽ እኔ ብዙ የምፈራቸውን ነገሮች አትፈሪም ነበር። ስለዚህ እኔ በጣም የምፈራው አያጅቦ፣ ጭራቁ፣ ከዛ እንትን አስተማሪ በጣም ነበር የምፈራው። አሁን እኔ በጣም አሪፍ አባት ነክ ብለሽኛል። ጥሩ አባት ነክ። ከዚህ በላይ በጣም አሪፍ እንደሆን ምን እንዳደርግ ትፈልጊኛለሽ? እኔ የምፈልገው ቤት እንዲኖረኝ፣ እሺ፣ መኪና እንዲኖረኝ። እሺ፣ መኪናና ቤት ቢኖረኝ ምን ይሆናል? አትጨነቅ። መኪናና ቤት ቢኖረኝ ቤት ቢኖርህ ለቤት ኪራይ አትጨነቅም። እሺ፣ መኪናስ? መኪና ራይድን ሰራሰረከ ፈልገውን ነገር ትገዛለህ። ስለዚህ አሁን የተሻለ አባት በሆን ብለሽ የምትፈልጊው እኔ እንዳልጨነቅ ነው። ስለዚህ ሰራ እያደረኩኝ አንቺንም አሪፍ ትምህርት ቤት ሌላ ትልቅ ትምህርት ቤት አስገባሻለሁ። ስለዚህ አዎ ቤት ያስፈልገናል፣ መኪና ያስፈልገናል። በጣም ወጥሬ ሰርቼ ሙዚቃም ሰራለሁ ምናምን ነገር ሰርቼ ቤትም መኪናም ይኖረናል። እሺ ፕሮሚስ። እሺ ቀጣይ ጥያቄ እኔና አንተ በምን ማሳሰል ይመስላል? እኔና አንቺ እንዴ ህዝቡ ይፍረዳው። ምን ማሳሰል ነው? ግን ምንድነው ጸባያችን ይመሳሰላል በጣም። አንቺ በጣም የምትቃለጂው፣ በጣም ትጫወቻለሽ፣ በጣም ታስቂያለሽ። እኔም ሰዎች ታስቃለህ ይሉኛል። ሰዎች ክብ ይሰሩና ዘፈንላቸው ነበር፣ ቀልድላቸዋለሁ። ከዛ የእንስሳ ድምጽ ማውጣት፣
አክሮባት ምናምን አሳያቸው ነበር ህፃን ነኝ። አንቺም ሁሌ ህፃናት ሰብስበሽ ታስተምሪያለሽ ሳይሽ። ከዛ ተረት ትነግራቸዋለሽ፣ ፊልም ትነግራቸዋለሽ ልጆቹን አይደል የህፃናት ፊልም። ከዛ እሱ እኔ ማድረጋቸው ነገሮች ናቸው አንቺ የምታረጊው። ስለዚህ ምናልባት ጸባያችን ነው የሚመሳሰለው እንጂ መልካችን እንኳን እንደዚህ ራሱ አንመሳሰልም። መልካችን አይመሳሰልም፣ ጸባያችን ግን አንድ አይነት ነው። መመሳሰላችን ግን ያስፈራል። መመሳሰላችን ምናልባት ይኸውልሽ አሁን መመሳሰላችን ያስፈራል ስትይ ለምሳሌ እኔ አሁን በልጅነቴ እንደዚህ ሰፈር ውስጥ እወደድ ምናምን ስለነበር ሱቅ እላካለሁ ምናምን አይደል። ከዛ አስፋልት ተሻግሬ ጋዝ የሚሸጥበት ቦታ ጋዝ ምናምን ሲሄድ እንደዚህ አላይም ነበር። አንቺ ማውዝ ትወድቂያለሽ እኮ በጣም ስትጫወቺ ምናምን ሩጫ ምናምን እና እንደዚህ መኪና ምናምን ሳላይ ምናምን ተሻግሬ ሰዎች ወጥተው አድነውኝ ያውቃሉ ህፃን ነኝ። ከዚህ ልክ እንደሱ አሁን ያ ነገራችን መመሳሰሉ ለምን ያስፈራኛል መሰለሽ? የሆነ ነገር ቢፈጠራው ወድቀሽ የሆነ ነገር እንዳትሆኝ። እኔ እዚህ ጋር ተፈንክቻለሁ፣ ጠባሳ አለኝ እዚህ ጋር በጣም ብዙ ጊዜ ወድቄ ተፈንክቻለሁ። ጥርሴ ተመትቻለሁ ወድቄ ማለት ነው። እና በጣም እንደኔ ነገሮችን ሳታይ በችኮላ ምናምን የምታረጊው ነገር እንዳይጎዳሽ እሱ መመሳሰሉ ትንሽ ያስፈራኛል እንጂ ሌላ ነገር ስለዚህ እኔ ተረኛ ተረኛ ይላል። ወላጆች ልጆቻቸውን በምን አይነት ሁኔታ ቢያሳድጉ የተሻለ ይመስልሻል? እንዴት ብናሳድግ የተሻለ ይመስልሻል? ወላጆች ልጆቻቸውን ፍቅር ቢሰጣቸው፣ ሳይለያዩ አብረው እናትና አባት ልጆቻቸውን ቢያሳድጉ፣ ልጆችን እናትና በአባታቸው እንዲያድጉ በጣም ደስ ይለኛል። እና ደግሞ ልጆቻቸውን ወላጆች ባይመታቸው ቢመክራቸው። አንቺ እንዴት አብረው ቢያድጉ ምናምን ልትይቻለሽ? አንደኛ ክፍል እያለ ሄቨን የምትባል ጓደኛ ነበረች። እናትና አባቷ አብረው ስለማይኖሩ ሁሌ ክፍል ውስጥ ታለቅስ ነበር። የቤት ስራ አትሰራም ነበር። ሁሌ ትጫነቅ ነበር። ለምንድን ነው እንደዚህ የምትሆኚው ስላት እናትና አባቴ ተለያይተው ነው ትላለች። ስለዚህ ልጆቻችሁ እንዳይጨነቁ ወላጆች አትለያዩ። ነይ በእናትሽ ነይ አንቺ ቅመም የእውነት ቅመም ነሽ ክኑር። እሺ አንቺ ተራ የዛ ተራ ነው የዛ ተራ። እሺ ከብዙ አመት በኋላ አድግ ምን መሆን ይመስልሃል? አድገሽ እኔ አሁን በጣም ድራማ ምናምን መስራት ትወጃለሽ፣ ቀልድ ምናምን መስራት ትወጃለሽ፣ ፊልም ምናምን አክተር የምትሆኚ ይመስለኛል። ፊልም ምናምን ሰርተሽ አሁንም የሰሩሽ ስራ ይልሻል። ግን ትልቅ ስትሆኚ ጎበዝ ፊልም ሰሪ ሆነሽ በቴሌቪዥን የሚታይ ድራማ ምናምን የምትሰሪ ሰው፣ ከዛ ትምህርትሽ ላይ ደግሞ አሪፍ ስለሆንሽ ዶክተር የምትሆኚ ደስ ይለኛል። አንቺ ግን ፓይለት ነው መሆን የምትፈልጊው። እሷ መሆን የምትፈልገው ፓይለት አውሮፕላን ነጂ ማለት በአየር ላይ ምናምን በቃ እሷ ፓይለት መሆን ነው የምትፈልገው። እኔ ደግሞ ዶክተር እንድትሆኚ ነው የምፈልገው። ለምን? ይኸውልሽ አንቺ በጣም ብዙ ሰዎች ይታመማሉ እኛ ሀገር፣ ከዛ ውጭ ሀገር ሄደው ይታከማሉ። እዚህም በብዛት አሁን ሆስፒታል ምናምን ሄደሽ ብታይ በጣም ብዙ ሰዎች ይታመማሉና እነሱን ሰው ዶክተሮች ሲያክሙ ሳይ በጣም ደስ ይለኛልና እኔ መሆን እፈልግ ነበር ዶክተር፣ ግን በቃ አልሆነም። እኔ አልሆንኩም። ልጄ ግን ዶክተር እንድትሆን እፈልግ ነበር በፊት። ከዛ አንቺን ደግሞ ሳይሻው ትምህርት ላይ ምናምን አሪፍ ነሽ። ዶክተር ሆነሽ ሁሉንም ሰው ብታደኝ ደስ ይለኛል። አመሰግናለሁ። ስለዚህ ሀሳብ ቀየርሽ ፓይለት መሆኑን? ፓይለትም ዶክተርም መሆን አይቻልም? ይቻላል። እንደ ቤተሰብ ትሆኛለሽ። ከዛ አከማከም ምናምን ታሪክና ከዛ በግል ደግሞ የሚያስተምሯል አቪዬሽን ምናምን የግል ፓይለት ትንንሽ። ከዛ የራስሽን ሆስፒታል የሆነ ክፍለ ሀገር ተከፍቺና ሐዋሳን በጣም ነው የምትወጃታል። ሐዋሳ ሆስፒታል ተከፍቺና በራስሽ የግል አውሮፕላን ብለሽ ትሄጂና እዛ ደግሞ ታርክ። ስለዚህ ፓይለት መሆንሽም ዶክተር መሆንሽም አሪፍ ይሆናል ማለት ነው። ስለዚህ ዶክተርም ፓይለትም መሆን ትችያለሽ፣ ግን መጀመሪያ ዶክተር። እሺ። ስለዚህ ቤተሰብ በጣም አሪፍ ቆይታ የነበረን ይመስለኛል። እንዴት ነበረ? ጥያቄና መልሱ አሪፍ ነበር። በፈልገውን ጥያቄዎች ጠይቄያለሁ። እኔ ደግሞ በጣም ማልጠበቀው መልስ ነው ያገኘሁት ካንቺ። ስለዚህ እንተዋወቃለን። እንዴት ነው ቤተሰብ? ምንተዋወቅ ይመስለኛል። ብዙ ሰው አብሮ ይሆናል፣
በጣም ብዙ ጊዜ አብሮ ይታያል ግን አይተዋወቅም። እሱን ነገር ልንሞክር ነበር፣ ሞክረናል። እኛ ይሄ ነው አቅማችን። ባለችን ስልክ ባለችን ቦታ መልእክታችንን ልናስተላልፍ መተዋወቃችንን ልናሳይ ሞክረናል። በጣም አሪፍ ቆይታ የነበረን ይመስለኛል። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን፣ ለጓደኞቻችሁ ሼር አድርጉልን። በእኔና በሷ ቆይታ የተሰማችሁን ኮሜንት ላይ ጻፉልን። ሰብስክራይብ ማድረግ እንዳይረሳ። አረ ንገሪያቸው፣ ሰብስክራይብ ማድረግ እንዳይረሳ። ሁላችሁም ቤተሰብ በመሆን የወንዴ ቶኔ ቪዲዮ ቀድሞ እንዲደርሳችሁ መሆን ትችላላችሁ። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። የሰዓቱ ስፖንሰራችን ቀበና ውሃ ቀበና ውሃ። ቀበናን ታውቁታላችሁ? ቀበና አዲስ አበባ ላይ ያለ ወንዝ ነው እና ምንም ድርጅት አይደለም። ስለዚህ ይሄ ፕሮግራም በእናንተ ነው ስፖንሰር እየተደረገ የሚቀርበው ማለት ነው። ስለዚህ ሁሌም አብራችሁን ስለምትሆኑ ደስ ይለናል። ስለምታበረታቱን በጣም እናመሰግናለን። በጣም እንወዳችኋለን። ቆይታችሁ እንዴት ነበር ከኛ ጋር? ኮሜንት ላይ ጻፉልን። ሰላም ለእናንተ ይሁን። በጣም እንወዳችኋለን። የወንድን ዩቲዩብ ሰብስክራይብ አድርጉ። ይሳ በጣም እንወዳችኋለን። ቻው ቻው ቻው።